ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ቻናል ቤተሰቦች በዚህ ቪዲዮ በየካቲት ወር 2018 ላይ የተሰጠውን የአካውንቲንግ እና ፋይናንስ ማውጫ ፈተና ጥያቄ ክፍል 2 ቪዲዮ ይዤ መጥቻለሁ። ይህን ቪዲዮ እስከ መጨረሻ እንድትከታተሉ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ሼር አድርጉ፣ ኮሜንቶቹን አፉበት። አሁን ቀጥታ ወደ ዛሬው ጥያቄ ገባለሁ። ከዚህ በፊት የአካውንቲንግ እና ፋይናንስ ክፍል 1 ጥያቄ ሰርቼ በዚህ ዩቲዩብ ቻናል ላይ አስቀምጫለሁ። ያላያችሁ ፓርት 1 የምታገኙበት ሊንክ በዚህ ዲስክሪፕሽን ቦክስ ውስጥ አስቀምጫለሁ። በዚህ ውስጥ ገብታችሁ ከዲስክሪፕሽን ቦክስ ሊንኳን በመንካት ቪዲዮውን አክሰስ ማድረግ ትችላላችሁ። አሁን ወደ ዛሬ ቪዲዮ አልፋለሁ። በዛሬው in partnership liquidation the process of converting all non-cash asset to cash is called A realization, B valuation, C liquidation, D conversion። በዚህ ጥያቄ ላይ በዋናነት አንድ የሽርክና ማህበር ሲፈርስ ለአባላቶቹ ያሉ ንብረቶች ወይም አሴቶቹ መከፋፈል መቻል አለባቸው። በዚህ ላይ እንግዲህ አሴቶቹ ሁለት አይነት ናቸው። ካሽ አሴት እና ነን ካሽ አሴት ወይም በገንዘብ በጥሬ ገንዘብና በእቃ ላይ ያሉ አሴቶች ናቸው። አሁን ጥያቄው ላይ ይሄ ማህበር ወይም የሽርክና ማህበር ሲፈርስ ነን ካሽ የሆኑ ወይም በጥሬ እቃ ላይ ያሉ ንብረቶቹን ወይ አሴቶቹን ወደ ገንዘብ የምንቀይርበት ፕሮሰስ ምን ይባላል የሚል ነው። ስለዚህ ለዚህ ትክክለኛ መልስ ሪያላይዜሽን ነው የሚሆነው። በሽርክና ማህበር መፍረስ ጊዜ ገንዘብ ያልሆኑ ንብረቶች ወይም ነን ካሽ አሴት ለምሳሌ እንደ እቃ፣ ህንፃ ወይም መኪና በመሸጥ ወደ ጥሬ ገንዘብ ወይም ካሽ የመቀየር ሂደቱ ሪያላይዜሽን በመባል ነው የሚታወቀው። ሌሎቹ ምርጫዎች ቫሉዌሽን፣ ሊኩዊዴሽን እና ኮንቨርዥን ሌላ ትርጉም ነው ያላቸው። ቫሉዌሽን ስንል ምን ማለት ነው? የንብረቶቹን ዋጋ መገመት ወይም መወሰን ማለት ነው። ሊኩዊዴሽን ስንል ደግሞ ጠቅላላው የድርጅቱ መዝጊያ ሂደት ሲሆን ንብረት መሸጥን፣ ዕዳ መክፈልና ቀሪውን ገንዘብ ለባለቤቶቹ ማከፋፈልን ሁሉን አንድ ላይ ያጠቃለለ ሂደት ነው። ኮንቨርሽን የምንለው ደግሞ በአጠቃላይ አንዱን ነገር ወደ ሌላ የመቀየር ሂደት ሲሆን በሂሳብ አያያዝ ግን ንብረትን ወደ ገንዘብ ለመቀየር በልዩ ሁኔታ የምንጠቀመው ሪያላይዜሽን የምንለው ነው። So the correct answer from the given alternatives A realization. This is the correct answer. Next question. Government entities differ from business entities in one of the following. A, there is profit motive. B, they are provided only free service to the society. C, there is transferable equity ownership rights. D, usually the benefits are not proportional to the resource provided. So from this, which one is the basic difference between government entities and business entities? በዚህ ጥያቄ የተጠየቅነው መንግስት መስሪያ ቤትና የንግድ ድርጅት ወይም ቢዝነስ ኢንቲቲ ውስጥ ያለው ልዩነታቸው በዋናነት ምንድን ነው የሚለው ነው። ወይም ሁለቶቹን የሚለየው ምኑ ነው ከዚህ ከተሰጡት አማራጮች ውስጥ የምን ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ወይም ትክክለኛ መልስ ዲ ላይ ያለው usually the benefits are not proportional to the resources provided የሚለው ነው። ሶ ይሄ ዲ ትክክለኛ መልስ ነው የሚሆነው። እንግዲህ አብዛኛው ጊዜ የመንግስት አካላት ወይም ገቨርንመንት ኢንቲቲስ የምንለው ከንግድ ድርጅቶች ወይም ቢዝነስ ኢንቲቲ የሚለዩበት አንዱና ዋናው መንገድ የሚሰጡት ጥቅም ወይም አገልግሎት ከተዋጣው ሀብት ጋር በቀጥታ የማይመጣጠን መሆኑ ነው። ለምሳሌ አንድ ዜጋ ከፍተኛ ግብር ቢከፍልም ወይም ምንም ባይከፍልም ከመንግስት የሚያገኘውን የጸጥታ፣ የመንገድ ወይም የጤና አገልግሎቶችን እኩል የማግኘት መብት አለው ማለት ነው፣ ወይም እኩል ሊያገኝ ይችላል። ስለዚህ በዚህ ሁለቶቹን የሚለየው ይሄ ነው። ሌሎቹ ምርጫዎች ላይ there is profit motive፣ ይሄ አብዛኛው ጊዜ የንግድ ድርጅቶች መለያ እንጂ የመንግስት አይደለም። የመንግስት ድርጅት ወይም ገቨርንመንት ኤንቲቲ ትርፍ ለማግኘት አይደለም የሚሰራው። ቢ ላይ they provide only free service to the society፣ ይሄ መንግስት ሁሉንም አገልግሎቶች በነፃ አይሰጥም። አንዳንዶቹ ለምሳሌ ክፍያ የሚያስከፍሏቸው አገልግሎቶች አሉ። ለምሳሌ ፓስፖርት፣ የውሃ፣ የኤሌክትሪክ እና የመሳሰሉት ሰርቪሶች ወይም አገልግሎቶች በክፍያ ነው የሚሆኑት። ስለዚህ ይሄም በዚህ አንግል ልክ አይደለም። ሲ ላይ there is transferable equity ownership right፣ በመንግስት ተቋማት ውስጥ ለሌላ ሰው ሊተላለፍ ወይም ሊሸጥ የሚችል የባለቤትነት ድርሻ ወይም ሼር የለውም። ስለዚህ ይሄም የንግድ ድርጅቶች መለያ እንጂ የመንግስት ኤንቲቲ ወይም የመንግስት አካላት መለያ ሊሆን አይችልም። ስለዚህ ቤዚካሊ እነኚህ ገቨርንመንት ኢንቲቲስ ፍሮም ቢዝነስ ኢንቲቲ ለየት የሚያደርገው the benefits are not proportional to the resource provided። so ይሄ ትክክለኛ መልስ ይሆናል ዲ። ቀጣይ the process of allocating cost over the useful life of fixed asset is A depletion, B depreciation, C valuation, D amortization። ለዚህም ትክክለኛ መልስ ሊሆን የሚችለው ቢ ላይ depreciation የሚለው ነው። so this one is the correct answer from the given alternative። የቋሚ ንብረቶች ወይም fixed assets ለምሳሌ እንደ ማሽነሪ፣ ህንፃ፣ መኪና ወይም ኮምፒውተር የመግዣ ዋጋ ንብረቶቹ አገልግሎት በሚሰጡባቸው ዓመታት ከፋፍሎ በወጪነት የመመዝገብ ሂደቱ depreciation ወይም የእርጅና ቅናሽ በመባል ይታወቃል። ሌሎች አማራጮች depletion፣ valuation፣ amortization እነኚህ ትክክል አይደሉም። ከዚህ ጥያቄው አንግል depletion ማለት ማዕድን፣ ነዳጅ ወይም ደን ያሉ የተፈጥሮ ሀብቶች
ጥቅም ላይ የዋሉ ሲያልቁ ወጪያቸውን የምንቀንስበት ሂደት ነው። ቫሉዌሽን የምንለው ደግሞ የአንድ ንብረት ወቅታዊ የገንዘብ ዋጋ የመገመት ስራ ነው። ይሄ ቫሉዌሽን ስንል ዲ ደግሞ አሞርታይዜሽን ስንል እንደ ፈጠራ መብት ወይም ፓቴንት ወይም የንግድ ምልክት ወይም ትሬድማርክ ያሉ የማይታዩ ንብረቶችን ኢንታንጅብል አሴት የምንላቸውን ወጪ በእድሜያቸው ላይ የማከፋፈል ሂደቱ አሞርታይዜሽን ይባላል። ይሄ ከዚህ አንግል ትክክል አይደለም። ትክክለኛ መልሱ ቢ ዲፕሪሺዬሽን በመባል ይታወቃል። the process of allocating cost over the useful life of a fixed asset is depreciation. Next question. Asymmetric information is created when A. No information is required to make accurate decisions. B. Two parts do not have enough information to make accurate decisions. C. Two parts have enough information to make accurate decisions. D. One party has enough information than the other party to make accurate decision. The correct answer from the given alternative is D. One party has enough information than the other party to make accurate decision. ትክክለኛ መልሱ ይሄ ነው። አሲሜትሪክ ኢንፎርሜሽን የምንለው ወይም ያልተመጣጠነ መረጃ የምንለው ወይም ይሄም እንደዚህ አይነት መረጃ የሚፈጠረው በአንድ የንግድ ወይም የውል ስምምነት ውስጥ አንደኛው ወገን ከሌላኛው ወገን በበለጠ ሁኔታ ስለ ዕቃው ወይም ስለ ሁኔታው ጥራትና ዝርዝር መረጃ ሲኖረው ነው። ይህ የመረጃ አለመመጣጠን ትክክለኛ ውሳኔ ለመስጠት በአንዱ ወገን ላይ ብልጫ ይፈጥራል። ለምሳሌ ያገለገለ መኪና በሚሸጥበት ጊዜ ሻጩ ስለ መኪናው ድብቅ ችግሮችን ከገዢው የበለጠ መረጃ አለው። በእንደዚህ አይነት ኬስ አሲሜትሪክ ኢንፎርሜሽን ይፈጠራል ማለት ነው። ትክክለኛ መልስ ዲ there is asymmetric information when one party has enough information than the other party to make accurate decision. Question number 39. Which of the following statement is correctly matched? A. Amortization is for plant asset. B. Depreciation is for natural resource. C. Depreciation is for plant asset. D. Depletion is for intangible asset. From this, which one is correctly matched? The correct answer from the given alternative is depreciation is for plant asset. This one is depreciation ጥቅም ላይ የሚውለው ለፕላንት አሴት እንደ ማሽነሪ፣ የህንፃ፣ መኪና ላሉ የሚዳሰሱ ቋሚ ንብረቶች የእርጅና ቅናሽ ለመመዝገብ ስለሆነ ይህ በትክክል ተዛምዷል። ሌሎቹ አሞርታይዜሽን is for plant asset ይሄ ስህተት ነው። ምክንያቱም አሞርታይዜሽን የምንለው ጥቅም ላይ የሚውለው ለማይታዩ ንብረቶች ወይም ኢንታንጂብል አሴት እንጂ ለፕላንት አሴት አይደለም። ቢ ላይ ዲፕሪሺዬሽን ኢዝ ፎር ናቹራል ሪሶርስ የምንለው ይሄም በተመሳሳይ ስህተት ነው። ምክንያቱም ለተፈጥሮ ሀብት ወይም ናቹራል ሪሶርስ ጥቅም ላይ የሚውለው ቃል ዲፕሌሽን ነው። ዲ ላይ ዲፕሌሽን ኢዝ ፎር ኢንታንጂብል አሴት ይሄም ስህተት ነው። ምክንያቱም ዲፕሌሽን ለተፈጥሮ ሀብት የሚሆን እንጂ ለማይታዩ ንብረቶች ወይም ኢንታንጂብል አሴት የሚሆን አይደለም። ስለዚህ በዚህ ምክንያት ሌሎቹ ኢንኮሬክትሊ ማችን ናቸው። ትክክለኛ ማች የሆነው ደግሞ ዲፕሪሺዬሽን ኢዝ ፎር ፕላንት አሴት ትክክለኛ መልስ ነው ማለት ነው።